ክርስቶስ ድንበሩን ሰብሮታል፣ ርስታችንን አስፍቶታል። ክርስቶስ ርስት ሲያሰፋ ዛሬ ርስት የሚያጠቡ ሰዎች አሉ። እኛ ርስታችን በጣም ሰፊ ነው። ይሄንን ርስት ማጥበብ በጣም ወንጀል ነው። ሰማይም ጭምር ያንተ ነው፣ ኢትዮጵያ የምትባል ምድር ያንተ ናት ከተባለ ሰው ከኢትዮጵያ ውስጥ የቱ ናት የቱ ክፍል ነው የኔ እንዴት ይላል? እንዴት ነው 10 ክፍል ያለው ቤት ውስጥ የሚኖሩ ቤተሰቦች ከቤቱ ውስጥ ቤቱን ይዤ ልውጣ የሚለው? ከወጣ ራሱ ይውጣ እንጂ ቤቱን ይዞ መውጣት አይችልም። ወይንም ደግሞ እጁ የታመመ ሰው እጄን ለብቻ ቆርጬ ወስጄ ነው ሆስፒታል ማሳከመው ማለት ይችላል እንዴ? አይችልም። እጅን ከአካል ለይቶ ማከም አይችልም። እጁ ላይ ህመም ካለ ከአካሉ ሳይለይ ነው ሕክምና ማግኘት ያለበት። በቤተ ክርስቲያንም በየትኛውም ገጠር በየትኛውም ክፍለ ሀገር የትኛውንም ቋንቋ ይናገር ቤተ ክርስቲያን ችግር ካለባት ችግሯ ኦሮሚያ ላይ ያለው ችግር በአማራው አካባቢ ያለ ችግር ነው። በደቡቡ ያለ ችግር በትግራይ ያለ ችግር ሊሆን ይችላል። በትግራይ ያለ ችግር በሶማሌ ሊሆን ይችላል። የሁሉም ችግር የማን ችግር ነው? የኛ ችግር ነው። ችግራችንም ደስታችንም የማን ነው? የጋራ ነው። ወደርንም ጠላንም እኛ ሳንወድና ሳንፈቅድ ኢትዮጵያ በምትባል መርከብ ላይ ተሳፍረናል። ይቺ መርከብ ላይ ተሳፍረን ስንሄድ ወደ ወደቡ ወደ እረፍታችን ስንሄድ ይቺ መርከብ ደህንነቷ የሁላችንም ሐሳብ የሁላችንም ጥንቃቄን ይፈልጋል። ይቺ መርከብ ከሰጠመች የጠፊ ተመልካች መሆን አይቻልም። አባቶቻችን ወደ ውጊያ ሲሄዱ ምን ይላሉ? ፈረሱ ይለግምባቸዋል። ሲለግምባቸው በጦር ቀጠና ውስጥ ሆነው ምን ይላሉ? ኧረ ተው ሻሾ፣ ኧረ ተው ቡሬ፣ ኩርፊያው ለማን ነው? ጦር ሲወረወር ለኔም ላንተም ነው። ኢትዮጵያ በምትባለው መርከብ ውስጥ ተሳፍረን ኢትዮጵያ ከጠፋች አብረን እንጠፋለን። ኢትዮጵያ መርከቢቱ ከዳነች አብረን እንድናለን። ማንም የጠፊ ተመልካች መሆን አይችልም። እቺን ቤተክርስቲያን ማንም ተነስቶ ሊከፍላት አይችልም። ማንም ተነስቶ የፖለቲካ አጀንዳውን ሊያራምድ አይችልም። እኛ ኦርቶዶክሳውያን ኦሮምኛ ቋንቋ ይናገር፣ አማርኛ ቋንቋ ይናገር፣ ትግርኛ ይናገር፣ ጉራግኛ ይናገር፣ ቋንቋ ሲጀመር መግባቢያ ነው። የቋንቋ ትልቅም የቋንቋ ትንሽም የለም። ቋንቋን የፈጠረው ማን ነው? ለሰው ልጅ የሰጠው ነው። ሰዎች ግን አንድ ቋንቋ ስለተናገሩ አንድ ይሆናሉ ይግባባሉ ማለት አይደለም። ብዙ ቋንቋም ደግሞ ስላለ አንድ አይሆኑም ይጣላሉ ማለት አይደለም። በኦሪት ዘፍጥረት ምዕራፍ 11 ላይ ዓለም በአንድ ቋንቋ ነበረች፣ ግን እግዚአብሔርን በድለዋል። በሐዋርያት 2 ላይ ደግሞ 72 ቋንቋን ክርስቶስ ሰጣቸው ለአገልጋዮቹ። በብዙ ቋንቋም አልተከፋፈሉም። በብዙ ቋንቋ እግዚአብሔርን አመሰገኑ።